عبده ورسوله أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار أما بعد فالسلام عليكم ورحمة الله وبركاته تكبرات وندموجه السلام عليكم ورحمة الله وبركاته يالكم إن شاء الله مسائل تتعلق بالشهر الصيام بلن يجمر نوت مرت إن شاء الله بزوت ياك وجه يميمات أو صيام لا يالن الشيخ محمد صالح العثيمين رحمه الله تطيق أو يملسوتن ياك وجه إن شاء الله إنيام من نايبت بروغرام يجمرنو إن شاء الله نكتلالن ياك يمتعو من دنو فضيلة الشيخ بماذا يثبت شهر رمضان رمضان انديت بلونو رمضان قبا تبلو ميتاوكو زاري شعبان هازتين نو إنا نقي رمضان نو تبلو انديتنا من ناقو يقول الشيخ رحمه الله يثبت دخول شهر رمضان إما برؤية الهلال وإما بإكمال شعبان 30 يوما إنك هولت عنده كمتا ويم دمو كاغاتم رمضان قبا بلن نجمرالن عنده አዲሱ ወር ካየነው የረመዳን ወር አዲስ ወር የተወለደውን ካየነው ማለት ሌሊት ከማለት ማታ ከመግሪብ በኋላ ያለው ጊዜ 29ኛው ሻዕባን ካየነው ሌሊቱን እና ረመዳን ተብሎ አይተነዋል ብለን እንጾማለን ካላየነው ደግሞ ሻዕባን 30 ቀን ሙሉ ሆኖ ከዛ በኋላ ረመዳን አንድ ብሎ ይጀመራል በዚህ በነበርንበት ባለፈው 4-5 ቀናቶች ሁሉ ጊዜ የሚከሰቱትን ብዙ ጊዜ ሰው ባዘር የሚያደርገውን አንዱ ይጾማል አንዱ አይጾምም መጀመሪያ በብዛት ዑለማዎችን ውድቅ ያደርጉታል ምንድነው ካልኩሌሽን አድርጎ ሜተድ የሚጠቀሙበት መንገድ ውድቅ ነው ይላሉ ዑለማ ለምንድነው ይሄ ዒባዳ ነው ነብዩ አለይሂ ሰላቱ ሰላም እንዳሉት ሱሙ ሊሩእየቲሂ ወአፍጥሩ ሊሩእየቲሂ وإن قم عليكم فأكملوا عدة شعبان 30 نبي عليه الصلاة والسلام من دنا يالوت كاياتشوتن صومو ካላያችሁትን ደግሞ 30 ቀን ሻዕባን አድርጉ ከዚህ ውጭ የለም እና አንድ ሰው ካየው يقول أهل العلم اشتراك ያለውን ሌሊቱን አንድ የሆነ مثلا ኢትዮጵያ ሳዑዲን አየነው ካሉ ለኢትዮጵያ ያሉትንና አካባቢውን ያሉትን መጾም ይችላሉ ባያዩትም መጾም ይችላሉ ለምን ሌሊታቸው ምንድነው የሚወጣውን ፀሐይና የሚገባውን ኢሽቲራክ የሚባል ነገር ማለት አንድ ሚያያዝ ነገር አለ ማለት ነው ለምን ሌሊት ኢትዮጵያ ሌሊት ያለውን ጊዜ ሳዑዲም ሌሊት ያለው ጊዜ ነው ወላኪን እዚህ ከስንመጣ አሜሪካ ያለውና ሳዑዲ ያለውን ሌሊቱን አንገናኝም مثلا እዚህ ጠዋት ሲሆን ሳዑዲ ግን ምን ይሆናል ማታ ይሆናል ማታ ሲሆን አገር ቤት ደግሞ እዚህ ምን ይሆናል ቀን ይሆናል ስለዚህ ሳዑዲ ያየችውን ወር እዚህ ያለነውን መጾም ሼክ ኢብኑ ዑሰይሚን ረሂመሁላህ ምን ይላል ላ ሎካል ሙንሳይት ነው የሚባለው ይሄ ነው አቅዋ ደሊል ያላቸውን ባለህበት ኢሽቲራክ የሌለውን የሌሊት ከሆንክ مثلا نورز أمريكا من نور سووج نورز أمريكا يالوتن سووج بزان باللبتن أكبابي يايوتن ور عيتنا والكتبالة متعم يتشالال ماتنو متعم يتشالال على كل سعوديم زيه عندما يو تشجر على إني ما نمام نبتن عيدلهم بلو متشجر سو كله دمو بعض العلماء أجازوا ذلك سعودي تكتلو متعم يتشالال بلو አንዳንድ ደግሞ ምን አድርጓል ዑለማ ፈትዋ አውጥተዋል ግን አስሉ ምንድነው አስሉ ባለህበት አካባቢ ወርዋን ከታየች
ወርዋን ከታየች መጾም ምንድነው ዋጅብ ይሆንብናል። ካልታየች ግን ሻዕባን 30 ቀን ሆኖ ምን ረመዳን በዛው ይቀጥላል ማለት ነው። ነዓም ከዛ በመቀጠል አርካኑ ሲያም ዋናው አርካን ማለት ምሰሶ የአንድ ቤት ምሰሶ ከሌለው ቤት እንደሌለው የሲያም አርካን ደግሞ የሱ ምሰሶ ወይም ደግሞ የሱ ሜን ፒለር የሆነ ምንድነው ብለው ሲጠየቁ يقول الشيخ رحمه الله الجواب الصيام له ركن واحد አንድ ነው ሩክኑ ማለት ነው አንድ ነው የግድ የሚሆነው ምሰሶ ያለሱ ምንም ቫሊ የለው ማለት ነው። ሰውየው አርካን ካፈረሰ ዒባዳው ምን ይሆናል ቫሊድ አይሆንም ማለት ነው። አርካን የግድ ማምጣት ያለብህ ከቻልክ ማለት ነው። ከቻልክ ሩክኑ ማድረግ አለብህ። ያለ ሩክን ምንድነው ዒባዳው ቫሊድ አይደለም። እና የሲያም ሩክን ምንድነው فهو تعبد لله عز وجل بالإمساك من مفطرات من طلوع الفجر إلى غروب الشمس ይሄ ምንድነው ተዓቡድ ሊላህ አላህ Subhanahu Wa Ta'ala ይሄን ሲያም ለኔ ፈርድ አድርጎልኛል ይሄን ሲያም ለኔ ዋጅብ አድርጎልኛል በቁርአኑ ላይ እና እኔ ደግሞ የአላህ ንግግር ስለማምን የአላህ ንግግር ለኔ ስለሆነ እኔ ደግሞ ሙስሊም ስለሆንኩ በእስልምና ደግሞ 5 የግድ pillars of Islam አርካኑል ኢስላም አንዱ ሲያም ስለሆነ እኔ ደግሞ አሁን ምን ይሆንብኛል ይሄን ሲያም ብለህ ይሄ ማመን መጀመሪያ ይሄን ማመን ያላመነ ሰው ቢጾም ምንም ዋጋ የለውም። እና ሰውየው መጀመሪያ ምንድነው ምን ማድረግ አለበት አተዓቡድ ሊላህ ይሄን አላህን መገዛት እኔ በዚህ ጾሜ አላህ Subhanahu Wa Ta'ala ባሪያ መሆኔን ማሳየት አለብኝ። እኔ ደግሞ ምጾመው ለአላህ Subhanahu Wa Ta'ala ከሱ አጅር እንዳገኝ ብለህ ምን ማድረግ ማመን አለብህ መጀመሪያ አልዒባዳ። ከዛ በመቀጠል አልኢምሳክ መቆጠብ ማለት ነው። ምንም መብላት መጠጣት ወይም ደግሞ ኢንተርኮርስ የስጋ ግንኙነት ከሚስት ጋር አለማድረግ ከመቼ ከፈጅር ሳድቅ የመጀመሪያው ሳይሆን የሁለተኛው ፈጅር ሳድቅ የሚባለው ሁለት ፈጅር ነው ያለው አገር ቤት ማዕሉም ወላኪን እዚህ ያለነው ፈጅር ማለት ነው ሱብሂ ላይ የሚገባውን ወቅት ያኔ ከጀምረህ እስከ መቅሪብ ያለውን 3 ነገሮች እንከለከላለን። አንዱ መጠጣት ነው፣ ሁለተኛው ምግብ ነው፣ ሶስተኛው ከሐላል ሚስት ጋር የስጋ ግንኙነት አለማድረግ እና እነዚህ ሩክን ናቸው። ሩክን ወይም ደግሞ ለነሱን የሚተካ የውሃን ምትክ ወይም የምግብ ምትክ ኢንሻአላህ እናያቸዋለን። ግን ይሄ ጀነራሊ ከመጠጣትና ከመብላት እንዲያውም ሴት ሚስትህ ኢንተርኮርስ አለማድረግ እነዚህ 3 ነገሮች ሩክን ናቸው። ናም على من يجب الصيام ቀጥሎ የሚመጣው የምናየው መስአላ ምንድነው على من تجب الصيام ለማን ነው ሲያም ዋጅብ የሚሆነው ለማን ነው ዋጅብ የሚሆነው የግድ የሚሆነው ለማን ነው الجواب الصيام يجب أداء على كل مسلم بالغ عاقل قادر مقيم خالي من الموانع فهذه 6 أوصاف 6 ነገሮች እናያቸዋለን ኢንሻአላህ ለነዚህ 6 ነገሮች ሰዎች من يهونباتشوال صيام واجب يهونباتشوال مسلم بالغ عاقل قادر مقيم خالي من الموانع فأما الكافر فلا يجب عليه الصوم ولا غيره من العبادات ስለዚህ መጀመሪያ ሙስሊም መሆን አለበት አላህን አንድነት በአላህ አንድነት ማመን አለበት በነቢያችን አለይሂ ሰላቱ ወሰላም የመጨረሻ ነብይ ብለህ ማመን አለበት ሙስሊም መሆን አለበት ይሄን ሲያም ሙስሊም ኮንክ ዋጅብ ይሆንብሃል ለካፍር ዋጅብ አይሆነውም ለምን ካፍር ያደረገ ዒባዳ ለሱ ምንድነው ቫሊድ የለውም በአላህ አንድነት አላመነም በነቢ አለይሂ ሰላቱ ሰላም የመጨረሻ ነብይ ብሎ አላመነም እና ለሱ ምንም ምንድነው ዋጅብ አይሆነውም
ومعنى قولنا لا يجب عليه الصوم أنه لا يلزم به حال كفره ولا يلزمه قضاءه بعد إسلامه كافر يالله بالله ያላመነበት ጊዜ በዛም በነበረበት ዋጅባ የሆነውም ካሰለመ በኋላ ደግሞ ቀዳ አድርግ አንለውም ለምን እሱ ለሱ ምንም ዋጅብ አልነበረበትም ለሱ ዋጅብ አልነበረበትም حال كفره ولا يقال أقضيه بعد إسلامه قضاء أدرك دمو أي بالم كاسلم بحالا لأن الكافر لا تقبل منه عبادات حال كفره لقوله تعالى وما منعهم أن تقبل منهم نفقاتهم إلا أنهم كفروا بالله وبرسوله يا الله بالله عندنا يا لما نسو يسون عبادة الله سبحانه وتعالى من دنو أي كبلهم صدقة بيادر صيام بيادر صلاة بالسد الله يعلمنا مسلم قال هنا ين عبادة من لسو وغير لهم እና ጥያቄ ይመጣል እና ታዲያ ምንድነው ሰውየው ሰደቃ የሚያበዛ ሙስሊም ያልሆነ ሰው نعم الله ليس بظلام للعبيد ሰውየው አላህ ሰደቃ የሚያወጣ ከሆነ ሙስሊም ካልሆነ እዚህ ዱንያ ላይ ምን ያደርግለታል ምንዳው ይሰጠዋል አላህ በዚህ ዱንያ ላይ ጥሩ ላይፍ ያኖረዋል ምን ያደርጋል ቢዝነሱ ጥሩ ራን ያደርግለታል ያው ያደረገውን በዚህ ዱንያ ለአኺራ ላይ ግን ምንም ነገር የለውም አኺራ ሒሳቡ በምንድነው ባመነና ባላመነ ነው ሒሳቡ ባመነና ባላመነ ነው ولكن الدنيا ላይ ممكن نعم ممكن الله سبحانه وتعالى በዚህ ዱንያ ላይ ምን ጥሩ ያደረገ ሰው ጥሩ ይሰጠዋል هل جزاء الإحسان إلا الإحسان ጥሩ ያደረገ ሰው ጥሩ ያገኛል እዚህ ዱንያ ላይ ولكن عبادة ላይ ሙስሊም መሆን አለበት እና ይሄን ሲያም ደግሞ አንዱ ምንድነው ዋጅብ የሚሆነው ለሙስሊሙ ነው ካፍር ከሆነ ግን ምንም ለሱ ቢጾም ምንም እንትን የለውም አጅር የለውም እና ሙስሊም መሆን አለበት نعم أن يقول الشيخ رحمه الله حتى نزي على منو السوج على منو عبادة يالا درجوت يالا منو هونو السن بسوني كتالو عند سو لو سو واجب አይደለም አለ نعم واجب አይደለም ግን አለመስገዱ አለማመኑ እሱ ዋናው ሰበቡ يوم القيامة من بزان ይቀጣበታል يقول الله عز وجل نعم ما سلككم في سقر قالوا لم نكن من المصلين እንዴት ብላችሁ ነው እዚህ የደረሳችሁ ለምን ጀሃነም ገባችሁ ለምን እስከ ጀሃነም ላይ የደረሳችሁ ምን ሆናችሁ ነው ብለው ሲጠየቁ የአህል النار نعوذ بالله من اهلها الله سبحانه وتعالى ይጠብቀን ምንድነው ያሉት ما سلككم في سقر قالوا لم نكن من المصلين አንሰግድም ነበር አሉ እና ሰላት እኮ ለሙእሚን ነው ለሙስሊም ነው እንጂ ለምን አንሰግድም ነበር አሉ አንሰግድም ነበር አሉ እና ይሄን ሰላት ለምንድነው ለሙስሊሙ ነው እንጂ ግን ምን አሉ አንሰግድም ነበር አሉ አለመስገዳቸው ይሄን ቅጣት ሰበብ ሆነባቸው ማለት ነው لم نكن من المصلين ولم نكن نطعم المسكين ይሄ ደግሞ ሌላ ነው ሰደቃና አደርግም ነበር አሉ ሰደቃ ደግሞ ምንድነው የሚሰጠው ለአኺራ ለሙስሊሙ ነው እና እነሱ ደግሞ በዱንያ ላይ ሆኖ ሰደቃ ለማድረጋቸው ምንድነው ይቀጣሉ وكنا نخوض مع الخائضين وكنا نكذب بيوم الدين ንዋሽ ነበር በአኺራ ላይ አናምንም ነበር እና ይሄ ነው እዚህ ያደረሰን ይሄ ነው የመጨረሻችን ጀሃነም ላይ የጣለን ይላሉ እነዚህ ያላመኑ ሰዎች حتى اتانا اليقين እስከ ሞት እስከ ደረስን ሳያምኑ የሞቱ بالله عندنا ያላመነ ሰው እስከ መጨረሻው በዛ ከሞተ مخلد في النار ونعوذ بالله جهنم ላይ ውስጥ እንደዚህ አይነት ኮንቨርሴሽን ያደርጋሉ فذكروا ترك الصلاة وإطعام المسكين من أسباب الدخول من النار እነዚህ ሰዎች ምን ሜንሽን አደረጉ በዚህ አያ ላይ አለመስገዳቸውና ምስኪን አለመብላታቸው وكذلك يدل على أن لذلك تأثيرا في دخولهم النار ይሄ እንግዲህ አለመስገድና አለ ሰደቃ አለማውጣት
ምን አለበት ሰበብ ወይም ደግሞ ተአሲር አለበት ጀሃነም ውስጥ ገብተህም ቢሆን ቅጣቱ ምንድነው ቅጣቱም የሱም አለበት በል ኢነል ካፊር يعاقب على كل ما يتمتع به من نعم الله من طعام وشراب ولباس تونا عبادة يا لمن سو የሚበላው ሐላል የሚጠጣው የሚለብሰው በዱንያ ላይ በዛም ይቀጣል ተወና حرام አድርጎ حلال አድርጎ ይቀጣበታል يقول الله عز وجل ليس على الذين آمنوا وعملوا الصالحات جناح فيما طعموا إذا ما اتقوا وآمنوا وعملوا الصالحات ثم اتقوا وآمنوا ثم اتقوا وأحسنوا والله يحب المحسنين فنفي الجناح عن مؤمن فيما طعموا يدل على ثبوت الجناح على غير المؤمن فيما طعموا يامنوا تسوج يبلوتن ምንም ችግር የለባቸውም ይላል ካመኑ ምንም ችግር የለባቸውም የሚበሉትን የሚጠጡትን እና ያላመነ ሰው ይቀጣበታል በበላውም በጠጣውም በሐላልም ቢሆን ይቀጣበታል فيما طعموا ولقوله قل من حرم زينة الله التي أخرج لعباده والطيبات من الرزق قل هي للذين آمنوا في الحياة الدنيا خالصة يوم القيامة لامنوا سويش نو ጥሩ ልብስ ጥሩ ኑሮ አላህ Subhanahu Wa Ta'ala ይፈቀደላቸው እና ያላመኑ ሰዎችስ በዛን እንኳን ቢያደርጉም ይቀጥበታል ለምን አላህን አለማመናቸው قوله للذين آمنوا في الحياة الدنيا خالصة يوم القيامة يدل على أن الحكم في غير المؤمنين يختلف عن حكم في مؤمنين ولكن إذا أسلم الكافر في أثناء رمضان لم يلزمه القضاء فيما سبق إسلامه ካመነ ያለፈውን ምንድነው ያለፈውን ቀዳ አድርግ አንለው ቀዳ አድርግ አይባልም ያመነ ሙስሊም ለምንድነው اذا اسلم عند نعم ያለፈውን አልፈዋል واذا اسلم في اثناء اليوم لزمه الامساك دون القضاء በቀን ላይ ካሰለመ ያ ቀኑን ምን አድርግ እንለዋለን ኢምሳክ ያደርጋል አትብላ ተጠጣ ይባላል ግን ቀዳማ ያደርግም ለምን የቻለውን ነገር ስላደረገ ለሱ ቀዳ አይወጅበውም ከዛ በኋላ ግን ምንድነው የግድ ምን ማድረግ አለበት መጾም አለበት ከሙስሊሙ ህብረተሰብ ጋር መጾም አለበት نعم እና ሙስሊም አንዱ የግድ የሚሆነው ሲያም ነው ስለ ሙስሊም ያየን ነው أما العاقل فهو الوصف الثاني للوجوب عاقل ويمدمو تينا الله سبحانه وتعالى تيناችን ያስተካክልልን الله ጭንቅላትህ ወይምደሞ ያእምሮ ህመም ያለበት ሰው ደሞ ምንም እሱ ለሱ ምንድነው ሲያም ለሱ ዋጅብ አይሆንበትም ለምን አቅም አባቱ ማያቅም እናቱ ማያቅም ለምን ጭንቅላቱ ሆናሟል ያእምሮ በሽተኛ ሆነዋል እና ለዚህ ደሞ ሲያም ዋጅብ አይሆንበትም እና ጤና የጭንቅላት ጤና ወይም ያእምሮ ጤና መኖር አለበት ሰውየው የግድ መሆን የሚችልበት ረመዳን ወይም ደሞ ሲያም አእምሮው ጤና ያለው ሰው ማለት ነው نعم العقل هو ما يحصل به الميزة أي التميز بين أشياء فإذا لم يكن الإنسان عاقلا فإنه لا صوم عليه كما أنه لا يجب عليه شيء من العبادات سوى الزكاة ومن هذا النوع أي ممن ليس له عقل أن يبلغ الإنسان سنا يسقط معه تميز وهو ما يعرف عند العامة بالهذرات فلا يلزم المهزري صوم ولا يلزم عنه إطعام لأنه ليس من أهل الوجوب كذلك سويو عند من أمره همام يالنبت عبادة لسو منم انتنا አያደርገውም ሰላት ስገድ አይባልም ጾምም ለሱም አይመለከተውም ዘካት ካለው ግን ዘካት ብር ካለው የወረሰው ብር ወይም ደግሞ ሀብታም ነበርና ከዛ በኋላ አላህ Subhanahu Wa Ta'ala አምሮው ታመመ ከዛ ዘካይ ወጅበዋል ለምን ብሩ ስላለ ያ የሱን ቤተሰብ የሱን በብሩ ዘካት ያወጡበታል ሌላ ግን ምንም ለሱ አይመለከተውም وكذلك ትላልቅ እድሜ ያደረጉ ሰዎች እንደምናቀው ትልቅ ሆኖ
ከዛ በኋላ አርዘሊል ዑምር የሚባል ነቢ አለይሂ ሰላቱ ሰላም አላሁመ ኢኒ አዑዙ ቢከ ሚን አርዘሊል ዑምር ብለው ዱዓ ያደረጉትን ለምንድነው ይሄ እድሜ ደግሞ ከደረስክ ልክ እንደ ምንድነው እንደ ህፃን የምትቀየርበት ጊዜ የማታቅ ማለት እድሜ ገፉ እድሜ መግፋት ብቻ አይደለም ጭንቅላታቸውን ምን እንደ አልዛይመር ነገር ወይም ደግሞ የሚረሱት የነበሩበትን የሚረሱት አውቶማቲካሊ የማያውቁት ሆኑ እና ይሄን ደግሞ ምንድነው ይሄን ደግሞ ለነሱ ሲያም ዋጅብ የለባቸውም እንዲያውም ፊዲያም አያወጡም ልክ በቃ ምንም ከዋጅብነቱ ከግድነቱ ወጥተዋል ይሄን ሁለት የአእምሮ ህመምና ሁለት ደግሞ በጣም በእድሜ የገፉ ሰዎች በእድሜ የገፉ ብቻ አይደለም ጭንቅላታቸው ማስተዋወስ የማይችሉ ሁሉም ነገር የረሱት ምንም ነገር የሌላቸው እነዚህ ደግሞ ምንድነው ኢባዳ ለነሱ ምንድነው አይወጅብባቸውም ሲያምም አይወጅብባቸውም ፊዲያም አይወጅብባቸውም የሱ ቅጣትም አይወጅብ ማለት አንዳንድ ህግ እናየዋለን የስኳር ህመም ካለበት ሰውየው ምን ያደርጋል በአንዳንድ ቀን ምስኪን ያበላል መረድል ሙዝሚን የሚባል ነው እና እነዚህ ሰዎች ግን መረድ አይደለም የመጨረሻ እድሜ ሆኖ ጭንቅላታቸውን ማስተዋወስ ምንም ነገር ማይችሉ ሰዎች እነዚህ ምንም ለነሱ ሲያም አይወጅብባቸውም አት ሴም ታይም ደግሞ ምንም ፊዲያም ኢጥዓም ምስኪንም አይወጅብባቸውም ኢንሻአላህ ليس من أهل الوجوب ولا يلزم عنه إطعام لأنه ليس من أهل الوجوب أما وصف الثالث فهو البلوغ ሶስተኛው ምንድነው የግድ የሆነው ሲያም ዋጅብ የሚሆንባቸው አንዱ ምንድነው ብሉግ ነው ለአቅመ አዳም የመድረስ ማለት ነው ብሉግ ማለት አቅመ አዳም የደረሰ ሰው የግድ ይሆንበታል ويحصل بلوغ بواحد من أمور ثلاث አንድ ሰው አቅመ አዳም ደረሰ ሴት እናት ደረሰች ወይም ደግሞ ልጅ ወንድ ደግሞ አባት ሆነ ወጣት ደረሰ የሚባል ሶስት ነገሮች ካየን አንዱ ከሶስቱ ከታየበት በህይወቱ ባልግ ይሆናል ማለት ነው ባልግ ይሆናል إما أن يتم الإنسان 15 سنة 15 ዓመት ከደረሰ no matter what ህልም በወድሪም የሚባለው ህልም ቢያይም ሴት ልጅም የወር አበባ ብታይም ባታይም 15 ዓመት ከደረሳት የግድ ምን ማድረግ ነው ዋጅብ ይሆንባታል ለሱም ዋጅብ ይሆንባቸዋል 15 ዓመት ከደረሱ أو أن ينبت العانة ወይም ደግሞ ጸጉር በፕራይቬት ፓርት ወይ ምን ካታየ ከጸጉር ከታየባቸው በፕራይቬት ፓርት እንትን ከሆነ አሁን ደግሞ ምን ሆኖ ማለት ነው አሁን ባለቅ ማቹር ሆኖ ማለት ነው ማቹር ሆነዋል ማለት ነው وهي شعر الخشن الذي يكون عند القبل أو ينزل المني بلذة سواء كان ذلك باحتلام أو بيقظة ወይም ደግሞ እንደ ዌት ድሪም በህልም ምንድነው ስፐርም ካወጣ ወጣት ወይም ደግሞ በህልም ይሁን በእንትን በስሜት ከወጣ አሁን ይሄ ምንድነው ባልቅ ሆነዋል ማለት ነው ሬዲ ሆነዋል ለሱ ምንድነው ዋጅብ ይሆንበታል ሲያም ويزيد المرأة أمرا رابعا وهو الحيض አራተኛው ለሴት ልጅ ስፔሻሊ ተጨማሪ ለሷ የወር አበባ ካየች ማለት ነው የወር አበባ ካየች እነዚህ 3+1 የሴት አራት ነገሮች ሰው ካየ ይሄን ምን ሆነዋል ለሱ ዋጅብ ይሆንበታል ሲያም ዋጅብ ይሆንበታል እስከዚህ እድሜ ግን ምንድነው መድረስ የለብንም አባቶች እናቶች ሁሉ ጊዜ ይመከራል ነብዩ አለይሂ ሰላም እንዳሉት أمروا أولادكم الصلاة وهم أولاد السبع يالوت النبي عليه الصلاة والسلام بسبات عمت يالو لجوچاچو صلاة انديمارو صلاة انديسجدو استمرواچو لمندنو 7 ዓመት ሆነው 3 ዓመት ያስተማርከው ሳትመታው ካንተ ጋር የወሰድከው ሁሉ ነገር ስታስተምረው 10 ዓመት ሲደርስ ደግሞ ወድሪቡሁም فيها على العشر 10ኛ ዓመት ሲደርሱ ደግሞ ምን አድርጓቸው ወደርብ غير مبرح
የመምታት ጀምሩ። ከዛ በኋላ መቆጣጠር ጀምር። ሰገድኩ ወይ አልሰገድክም እያል ትንሽ ምን ማስፈራራት፣ የኃይል የሌለበት አመታት፣ ፊት አለመምታት፣ መጥፎ አመታት ሳይሆን ትንሽ ትንሽ እያደረግ ምንድነው በ10ኛው አመት ሰባት ብለን ጀምረን ከዛ በኋላ ደግሞ በ10ኛው አመት ደግሞ ማስፈራራት እንደዚህ ያደረግ 15 ሲሆኑ ኦሬዲ ሬዲ ናቸው። አሁን አንተ ያለውን ጊዜ አሳልፈሃል። ያንተ የሚፈለገውን ነገር ተወጥተሃል። እና ሲያምም ከዛልክ ሲያምም ምን ይሉ ነበር? ቅሳ አሹራ ሙሐረም ላይ ነቢ አለይሂ ሰላቱ ሰላም ረመዳን ሳይመጣ ፈርድ ሳይደረግ ሙሐረም አሹራ ይጾሙ ነበር። ታሱዓ አሹራ ይጾሙ ነበር ነቢ አለይሂ ሰላቱ ሰላም፣ ሰሃባ ከዛልክ። ከዛ ምንድነው ልጆቻችን ምን እናደርጋቸው ነበር? እናጾሟቸው ነበር ይላሉ በዛ ሐዲሳቸው ላይ ሐታ ምንድነው እንደዚህ ዶሊ ነገር ምጫወቻ እንሰጣቸዋለን እንዲረሱት ብለን መራባቸውን እና ምንድነው እስከዚህ ድረስ እድሜ የሚደርስ አንጠብቃቸው ልጆቻችን። እኛ ኢንሻአላህ እንትን ማድረግ አለብን፣ ኢንከሬጅ ማድረግ አለብን። ልጅቷ 7 አመት 7 8 ከደረሱ ኢንሻአላህ ጊፍት እሰጣቸዋለሁ የምትችል ከሆነ ማለት ነው። ማትችል ከሆነ ማሻአላህ ቢለቲ አህሰን ያደረግ በጥሩ ንግግር ያደረግ አስተምራቸው። እንደ አባትና እናት አስተምሯቸው፣ ሬዲ አድርጓቸው። ከዛ ይሄን ከነዚህ 3 ነገሮች በተጨማሪ ለሴት 4 ነገር ያየናቸውን የሰመናቸውን ከደረሱ ኢንሻአላህ ዴወር ሬዲ ሆነው ምን ይሆናሉ? ለነሱ ምንም ችግር ግን ሳደንሊ አንተ እናትየው አጾሚው ስትባል ልጄ እኮ ገና ነው እኔ እኮ ፈራበታለሁ እንደዚህ ይሆናል። ወላሂ ይሄ ማዘን አይደለም። ማዘን ማለት ለልጅህ ዒባዳ አለማስተማር ይሄ ነው ማዘን የሚባለው። ወላኪን ዒባዳ ማስተማር ይሄ ፈላህ ነው፣ ይሄ ቪክተሪ ነው እንጂ ምንም የሚያዝንበት ነገር ወይም ደግሞ መጥፎ ነገር አይደለም። እና ማዘን ያለብሽ እናት ልጅሽ ዲን ሳታስተምሪ ስትቀሪ፣ ሲያም ሳታስተምሪ ስትቀሪ፣ ሰላት ሳታስተምሪ ስትቀሪ ይሄ ነው የሚታዘንበት እንጂ ትንሽ ነው ምን ይሆናል? 10 አመቱ ልጅ 9 አመቱ ልጅ 1 ቀን ቢጾም 2 ቀን ቢጾም እንደዚህ ያደርግ ከደከመ ኢንሻአላህ ተኛ በሉት። እንደዚህ ያደረክ ኢንሻአላህ ሬዲ አድርገን ልጆቻችን ማስተማር አለብን። እና አንዱ 3ኛው ሸርጥ ምንድነው? ባልግ ነው፣ ለአቅመ አዳም መድረስ ነው። ለአቅመ አዳም መድረስ ከዛ በኋላ ሰውየው ምን ይሆናል? ለሱ ዋጅብ ይሆንበታል። ናም يقول الشيخ رحمه الله: وهذا ما كان الصحابة رضوان الله عليهم يفعلونه، فإنهم كانوا يصومون أولادهم الصغار حتى إن الواحد منهم لا يبكي فيعطي لعبة من الأهن يتلهى بها حتى تغرب الشمس. لك عند استوسكو الشيخ رحمه الله بهذه كتاب ما استوسوا من دنو ህፃን ልጆች ያሉ ሰሃባ ምን ያደርጓቸው ነበር? ይሰጧቸው ነበር ማጫወቻ ምን ያደረጉ። ለምን? ሬዲ እንዲሆኑ፣ ወንድ እንዲሆኑ፣ የእውነት ሙስሊም እንዲሆኑ ሬዲ ያደርጓቸው ነበር። ምን? ከህፃኖቻቸው ጀምሮ ከ7 8 9 ያለው እድሜ፣ በዚህ እድሜ ያለው ሬዲ ያደርጓቸው ልጆቻችሁ ኢንሻአላህ። ከዛ ባለ ከሆኑ ማቹር ከሆኑ ምንም ለነሱ አፌክት አያደርግላቸውም። أما الوصف الرابع فهو أن يكون الإنسان قادرا على صوم، أي يستطيع أن يصوم بلا مشقة. فإن كان غير قادر فلا صوم عليه، ولكن غير القادر ينقسم إلى قسمين. ችሎታ ማለት ነው። ችሎታ መኖር አለብህ። መጾም ዋጅብ እንዲሆንብህ ችሎታ ማለት የምትችል መሆን አለበት። የምትችል አይነት 2 አይነት ይከፈላሉ። ሰውየው የሚችል የሚባል በ2 ይከፈላል። አንዱ أن يكون عجزه عن صوم مستمرا دائما كالكبير والمريض مرضا لا يرجى براءه، فهذا يطعم من كل يوم مسكينا. أي تشالم የሚባለው አንዱ ምንድነው? መረድ ሙስተሚር ወይም ደግሞ ቀጣይ የሆነ ህመም የሚቀጥል ህመም እንደ ሱኳር አላህ Subhanahu Wa Ta'ala
የታመሙት አላህ Subhanahu Wa Ta'ala ሽፋ ያውርድላቸው አንዱ ይሄ ነው ወይም ደግሞ ትልቅ ሆኖ ግን አቅሉ ያለ ግን መጾም አይችልም በትልቅነቱ አይችልም እና ይሄን ደግሞ ምንድነው ሰደቃ ማውጣት አለበት فهذا يطعم عن كل يوم مسكينا فإذا كان شهر 30 يوما أطعم 30 مسكينا 30 ከጾምን በዚህ አመት 30 ከጾምን የ30 ምስኪን ምን ማድረግ አለበት የ30 ምስኪን ማብላት አለበት 29 ከተጾመ ደግሞ በአመት ያለበው የ29 ምስኪን ማብላት አለበት እና ሁለት አይነት አወጣጥ ዑለማዎች እንትን አድርገዋል ሜንሽን አድርገዋል አንዱ ይቻላል አሉ ለአንድ ሰው የ29ኙ ሰደቃ ብቻ ማብላት መሆን አለበት ሸርጥ አድርገዋል ማብላት ኢጥዓም ምስኪን ያላቸው አላህ Subhanahu Wa Ta'ala ኢጥዓም ምግብ ሰርተህ ኢጥዓም ምስኪን ያለብህ ማብላት አለብህ እና ምግብ መሆን አለበት ይላሉ ምግብ መሆን አለበት ለአንድ ሰው ቢሰጠውስ نعم اجازوا بعد العلماء መስጠት ትችላለህ ለአንድ ወይም ደግሞ ለሁሉም 29 ሰው ሰብስበህ ለሁሉም ምሳ ሙሉ ሰርተህ ማብላት ማለት ነው نعم እና ለሁለት ማለት ነው ሁለት አንዱ ለአንድ ሰው መስጠት የ30 ቀኑ ወይም 29ኛው ቀን 29 ቀናቶች ወይም ደግሞ ለ30 ሰዎች አምጥተህ ደግሞ ባንዴ ማብላት ከሁለቱም አንዱ ኢንሻአላህ አጃዙ ዛሊክ እና ሰውየው የታመመ ከሆነ እና አሜሪካ ያሉ ሰዎች ምስኪን የሌለበት ብዙ ሰው መብዛት ራሱን ችሎ የሚኖረው ኢንሻአላህ አፍደል አገር ቤት ብዙ ሰው ስጋ ሳይበላ ብዙ አመት የቆየ ችግር የበዛበት ኢንሻአላህ እዚህ ያሉትን ውጭ ያሉት ሰዎች ወደ አገር ልከው ቢያበሉት ኢንሻአላህ ግን ምን እንዳይረሱት ቶሎ ብሎ ቢያደርጉት ይመረጣል እና መላኩም ለአገር ቤትም አጃዙ ዑለማ ያ ሐጃ ያለበት አገር እንደ አገር ቤት እንደምናቀው ብዙ ሰዎች የተቸገረበት አገር ኢንሻአላህ ብርን ልከህ ለቤተሰቦችን የሚታረድን አርዶ ወይም ለሚገዛውን ገዝቶ 29 ከሆነ 29ኙ 30 ቀን ከሆነም የ30 ቀን ምስኪን ኢንሻአላህ ያበሉ አሁን ይሄ የማይችል አንዱ ነው ሁለተኛው ደግሞ አይችልም يقول الشيخ رحمه الله نعم ايه شرح አድርገዋል እንዴት ብለን ምስኪኖችን እንደምናበላቸው الكيفية الأولى أن يخرج حبا من أرز أو بر وقدره ربع ساعة يساع النبي صلى الله عليه وسلم أي 5 ساعة بساعة المعروف هنا ويساوي 240 جراما من بر جيد رزين يعني أنك إذا وزنت بر الرزين الدجن ما يبلغ 240 جراما فإن هذا ساع بساع النبي صلى الله عليه وسلم وساع بساع النبي صلى الله عليه وسلم 4 أمداد فيكفي ل4 مساكين ويحسن في هذه الحالة أن تجعل معه إذا دفعته للفقير شيئا يؤديه من اللحم أو غيره حسب ما تقضيه به الحال والعرف 2 كيلو كقماش تقدروال لاند سو እና ሩዝ ይሁን ወይም ደግሞ ስንዴ ወይም ገብስ ከዛ በኋላ ደግሞ ጨምረህ እንዳለበት ሀገር እኛ ሀገር እንጀራ ወጥ ተሰርቶ እንደዚህ ቢበላ ማሻአላህ ምንድነው ብሎ اما كيفيه الثانيه الاطعام فان يصنع طعاما يكفي ل30 فقيرا ወይም ደግሞ ምንድነው ይሰራና ለከ አሁን ይሄ ለኛ አገር ቤት አይቺንክ ማች ያደርጋል ወጥ ሰርተህ ወይም ደግሞ በጋርደህ ل30 ሰው የሚበቃ ወይም ደግሞ ለ29 የሚበቃ فقيرا أو 29 فقيرا حسب الشهر ويدعوهم إليه كما ذكر ذلك عن أنس بن مالك رضي الله عنه حين كبر أنس بن مالك እንደዚህ ያደርጉ ነበር ምግብ ሰርተው ካደጉ በኋላ እድሜን ከገፉ በኋላ ምን ያደርጉ ነበር 30 የተጾመ አመት 30 ምስኪን ይጠሩና ወይም ደግሞ 29 የተጾመ ቀን አመት 29 ምስኪን ጠርተው በሙሉ ምን ያደርጋሉ በሙሉ ያበላሉ እና ማሻአላህ ከቻልክ يعني የሚታረድን ካረድ هذا افضل
ካላረድክ ደግሞ ለነሱ ነው የሚበቃ እንደምናውቀው ወጥ ይሁን ጥሩ አድርገህ ማሻአላህ ምን ታደርጋለህ ታበላለህ أما القسم الثاني نعم أتشلم دهانه همم علبه لانت من دنو يسقط عنك منهم شجر يلبهم منهم شجر يلبهم سو يو يميتشل كونه برم كالو في ديايا وطال إما تشل كونه جن لا يكلف الله نفسا إلا وسعها سو يو عالم السو يو دهانو بريل لوم at the same time دمو هموم نو إنه هي دمو الله سبحانه وتعالى من يدرج اللتال أجر يتصفلتال سو يو جن علو እና ያ ያለው ያልቻለውን በምን ያደርገዋል ፊዲያ ያወጣል ምስኪን ያበላል ሁለተኛው ምንድነው اما القسم الثاني من وصف العجز الذي يرجى زواله አንዳንድ ጊዜ የማይችል ደግሞ ቴምፖራሪ የሆነ ችግር ነው ጊዜያዊ የሆነ فهو العجز طارئ كما رد حدث على الانسان ايام الصوم maybe stomach flu ያዘ ሲያም ላይ ያለ ወይም ደግሞ የሆነ ህመም ያዘ አፈጠርክ ሲያም ላይ ያለ ማለት ነው እና ይሄን አይነት ችሎታ የጎደለው ወይም ደግሞ ማትችለው ካመምክ ጊዜያዊ ከሆነ ምን ታደርጋለህ ይሄ ደግሞ ቀዳ ታወጣለህ يقول وكان يشق عليه أن يصوم فنقول له أفطر وأقضي يوما مكانه ፍጡር አድርግ አትቸገር የግድ መጾም የለብህም አይተበቅብህም you don't feel good ችግር አለብህ አልቻልክም አፍጥር ያን ቀን ከዛ በኋላ ምን አድርግ ከዛ ومن كان مريضا أو على سفر فعدة من أيام أخرى እና ማትችል ከሆነ ህመም ካለብህ ያንን ቀን አፍጥርና ከዛ በኋላ ያ ቀን ምን አድርገው ቀዳ አድርገው أما وصف الخامس أن يكون مقيما إن شاء الله سدست يالناچو إن شاء الله تولو بلن نጨርሳለን إن شاء الله አምስተኛው ዋጅብ የሆነው የግድ የሆነበት አንዱ ደግሞ ሙቂም ነው غير مسافر ሙቂም አገር ያለህበትን መኖር አለበት አንተ ሰፈር ላይ ያለ መንገደኛ ከሆንክ ላንተ ምንድነው ዋጅብ የግድ አይሆንብህም نعم أن يكون مقيما وضده مسافر فالمسافر هو الذي فارق وطنه لا يلزمه الصوم يقد يهونبتم سويو منقدنيا كونه ومن كان مريضا وعلى سفر فعدة من أيام أخر هذا مسألة بزقي زي متمتعو إني ببلينو ميدو طماطم يلنيم منم على الرابم إميل سو كونه إين انقديه من يلالو شيخ ابن عثيمين رحمه الله أنت راسه تاقوالله إني بصوم يشالنيا لمتل كونه هذا أفضل لك تقولون ولا أنت صوم إن شاء الله ولكن رخصة له يقد አይደለም አንተ መንገደኛ ኮንክ አንተ ሙኸየር አንተ በእጅህ ላይ ነው ያለው ከፈለክ ጾም የምትችል ከሆነ ለኔ አፈክት ያደርግልኝም የምትል ከሆነ ጾም ኢንሻአላህ ኸይር ይሄ ደግሞ ኸይር ነው ላንተ ولكن ጾምህ የምትቸገር ከሆነ መንገድም የሚያስቸግርህ ከሆነ አፍጥር ለምን አላህ Subhanahu Wa Ta'ala ልክ የሱን ዋጅብ የሱን ግዴታ እንድናደርገው ወይም ደግሞ ሐራሙን ደግሞ እንደምንከለከለው እንዳደረገልን የግድ ደግሞ ያ ፍቃዱ ደግሞ እንድንወስደው ደግሞ አላህ ይወዳል ፈቀደልን ሰውየው አንተ ሙሳፊር ከሆንክ ፍቃድ አለብህ ከፈለክ ጾም ካልፈለክ ደግሞ አፍጥር እና ሰውየው እኔ ችግር የለብኝም ድሮ ናቸው ችግር ያለ ላ እንደዛ ትበል ስለ አንተ ተናገር እኔ በፕሌን ነው የሚሄደው ካልክ ኢንሻአላህ በፕሌን ሄዳለው ጥማትም ምንም መራብም ምንም ችግር የለብኝም ምትል ከሆነ ኢንሻአላህ ጾም نعم يقول الشيخ رحمه الله نعم ولكن الأفضل أن يصوم إلا أن يشق عليه فالأفضل الفطر لقول أبي الدرداء رضي الله عنه كنا مع النبي صلى الله عليه وسلم في رمضان في يوم شديد الحر وما فينا صائم إلا رسول الله صلى الله عليه وسلم وعبد الله بن رواحة بتقام كبادي هنا كان النبي عليه الصلاة والسلام من دنيالو أبو الدرداء كنا مع النبي صلى الله عليه وسلم
في رمضان يوم شديد الحر وما فينا الصائم إلا رسول الله صلى الله عليه وسلم إن الرسول صلى الله عليه وسلم بيتشان بريوز أمو عبد الله بن رواحة دمو كنبي عليه الصلاة والسلام إن من يساينال متجل كونه صوم ما تجل كونه دمو من دنو أفطر أما إذا شق عليه الصوم فإنه يفطر ولا بد لأن النبي صلى الله عليه وسلم شكى إليه أن الناس قد شق عليهم الصيام فأفطر ثم قيل له إن بعض الناس قد سام فقال أولئك العساة أولئك العساة أولئك العساة النبي عليه الصلاة والسلام من قال لي يالو أسجراجو صيام لاي تشجروا بلو كتنجروا بحالا النبي عليه الصلاة والسلام وقتو من أدرجو صوماتشون أفرسوت أفطروا بلو أززوا كذا بحالا ستيل عندنا ሰው ደግሞ ሲያሙን ይቀጥላል አሉ ተቸግረው ያሉ ማለት ነው ተቸግረው ያሉ ምን አደረጉ ሲያማቸውን ቀጠሉ ነብዩ አለይሂ ሰላቱ ሰላም ምንድነው ያሉት እነዚህ ሰዎች የኔ ንግግር ያልሰሙ የኔ ንግግር ያልተከተሉ ኡላኢከ العصات እነዚህ ወንጀለኞች ናቸው የኔ ንግግር አልተከተሉም እና ሩኽሳ አለበ አትቸገር ሰውየው እችላለሁ አይቸገር አልቸገርም ካልክ ችግር የለው ولكن تشكره صيام لانت مندنو عصات يالوت النبي عليه الصلاه والسلام وانجلنيا እንዳትሆን አፍጥርና ከዛ በኋላ ቀዳ አድርገው አንተ አልቸገርም ምንም ችግር የለም ብኝም ምትል ከሆነ ደግሞ ኢንሻአላህ صيامህን ቀጥል نعم إن بعدنا قد صام أولئك العصاة أما والف السادس سدستኛው ምንድነው واجب የሚሆንባቸውን የግድ የሚሆንባቸውን በሲያም ላይ أن يكون خاليا من الموانع أي موانع الوجوب وهذا يختص بالمرأة ይሄ ለሴቶች የሚመለከት ነው ከሚከለክሉትን ነገሮች ነፃ መሆን አለባቸው የሚከለክሉት ነገሮች ለሲያም ምንድነው አንዱ نعم يختص فيشترط في وجوب الصوم عليه أداء ألا تكون حائدا ولا نفساء حائد የወር አበባ ያላት ሴት ማለት ነው ወይም ደግሞ ንፋስ ደግሞ ከወለደች በኋላ የሚመጣትን ናም ኔቹራል የሆነ ደም እሱ ነው ከነዚህ ሁለት ነገሮች ነፃ መሆን አለባት የሴት ልጅ እንድትጾም ማለት ነው የሷ የግድ መሆን ዋጅብ እንዲሆንባት እና ሀይድ ያለባት ሰው ለሷ ምንድናት ዋጅብ አይሆንባትም የግድ ጾሚ አትባልም ለምን ምክንያት አለባት ወከዛሊክ ንፋስ ያለባት ሴት ደግሞ የግድ ጾሚ አትባልም ወይም ደግሞ ዘከሩ አለል ዒልም حامل የሆነች ሴት ደግሞ ያረገዘች ለራሷ ወይም ደግሞ ለልጇ የምትፈራ ከሆነ ኢንሻአላህ እሷም ደግሞ ምንድናት እሷም ደግሞ ማፍጠር ትችላለች نعم نعم فإن كانت حائض أو نفساء فإنه لا يجب الصوم وإنما تقضيه بدل الأيام التي أفطرت لقول النبي صلى الله عليه وسلم مقررا ذلك أليس إذا حادت لم تصلي ولم تصم فإذا حادت المرأة فلا صوم عليها بل تقضي في أيام آخر وهنا مسألتان ينبغي تفطن لهما المسألة الأولى أن بعض النساء تطهر في آخر الليل وتعلم أنها طهرت ولكنها لا تصوم ذلك ظنا منها أنها إذا لم تغتسل فإنه لا يصح صومها لسيتوش من ملكات بتأم ما وقع اللباتشو ነው አንድ ሴት ልጅ ሌሊት ላይ ከጸዳች እና ጠዋት ተነስታ ስላልታጠበች እንደገና ትጾምን በዛን ቀን ይሄን ትክክል አይደለም መታ ጠሁረት ከጸዳች ሴት የግድ ብትታጠብም ባትታጠብም ንያ አድርጋ ምን ማድረግ አለባት ሲያም መጀመር አለባት የጸዳች መሆኗን በብዛት ሴት ያቁታል አንዱ ደም ማቋረጥ ነው እንቅጣዕ ደም ወይም ደግሞ ቀስዓ የሚታየውን ፈሳሽ ወደ ነጭ የሚሆነውን ምን ከወጣ እሱ ምልክት የጽዳት ነው እና እነዚህ ሁለት ነገሮችን ካየች ምን ማድረግ አለባት نعم أنها إذا لم تغتسل فإنه لا يصح صومها ليس الأمر كذلك بل صومها يصح وإن لم تغتسل إلا بعد طلوع الفجر إنها باتتاتبم نية أدرجة
ከዛ በኋላ ምን ማድረግ አለባት? ታጥባ መቀጠል ትችላለች። ግን መጽዳቷ ማወቅ አለባት። መታ ጠሁረት ሲያሟን ሌሊት ነው። ግን ሌሊት ከፈጅር በፊት ነው። ፈጅር ካለፈ ግን ምንም ዋጋ የለውም። ፈጅር አልፈዋል ማለት ካልጸዳች፣ ከጸዳች ከፈጅር በፊት ባትታጠብም ያን ቀን መጾም አለባት። ፖይንቷን ኢንሻአላህ ከፈጅር በፊት መጽዳቷን ካወቀች ባትታጠብም ያን ቀን ምንድነው ዋጅብ ይሆንባታል መጾም። አት ዘ ሴም ታይም ሙሉ ቀን ጾማ ወላ ከመቅሪብ በፊት 1 ደቂቃም ብትሆን ፔሪድ ካየች እዛን ቀን ምን ማድረግ አለባት? በዛን ቀን ሲያም ቀዳ ማድረግ አለባት። ቀዳ ማድረግ አለባት። نعم. أما مسألة ثانية فهي أن بعض النساء تكون صائمة فإذا غربت الشمس وأفطرت جاءها الحيض قبل أن تصلي المغرب، فبعض النساء يقول إنه إذا أتاها الحيض بعد الفطر وقبل صلاة المغرب فإنها صومها ذلك النهار يفسد. وكذلك بعض النساء يبالغ أيضا ويقول إذا جاءها الحيض قبل صلاة العشاء فإن صومها ذلك اليوم يفسد. هي هو ሴቶች ራሳቸውን የሚነጋገሩ ነው። እና ሼክ ምን ይላል? ሙሉ ቀን ጾማ፣ አንዳንድ ሴቶች ምን ይላሉ? ሙሉ ቀን ጾማ አፍጥራ መቅሪብ ሳትሰግድ የወር አበባ ካየች የቀንዋን ሙሉ ጾሟን ይፈርሳል። ጾሟን ትክክል ነው። ለምን? መቅሪብ ስለደረሰ። መቅሪብ ሰገደች አልሰገደችም አይደለም። መቅሪብ ሰገደች አፈጠረች፣ ሲያሟ ምንድነው? ትክክል ነው። አንዳንዱ ደግሞ ይባልቃሉ፣ በጣም ኤግዛጀሬት ያደርጋሉ። ምን ይላሉ? ሐታ العሻ ካልሰገደች የዛን ቀን ዕሻን ካየች የፔሪድ ወይም ደግሞ የወር አበባ የወሩ ቀንዋን ሙሉ ሲያም ይፈርሳል። ላ ሙሉ ቀን ውላ ካፈጠረች አላሁ አክበር አለ ሙአዚን ቢስሚላህ ብላ ፈጠረች፣ ምንድነው ሲያሟ ባትሰግድም መቅሪብም ባትሰግድም ሲያሟ ምንድነው? ትክክል ነው። صيامه تككلنا. نعم. ما إن شاء الله غابت الشمس وهي لم ترى حيض خارج فصومها صحيح، حتى لو خرج بعد غروب الشمس بلحظة واحدة فصومها صحيح. هذا 6 أوصاف إذا اجتمعت في الإنسان وجب عليه صوم رمضان أداء، ولا يحل له أن يفطر، فإن تخلف واحد منها فعلى ما سمعت. እነዚህ 6 ነገሮች አሁን ሜንሽን ያደረግናቸው ሰውየው እነዚህ 6 ነገር ካለው 1 ሙስሊም ከሆነ፣ 2 አቅሉን አእምሮ በሽተኛ ያልሆነ፣ 3 ባለቅ የሆነ ለአቅመ አዳም የደረሰ፣ 4 ቃድር የሆነ ማለት የሚችል ከሆነ ህመም የሌለበት ከሆነ፣ 5 ሙሳፊር ያልሆነ መንገደኛ ያልሆነ ቤቱን ያለው፣ 6 ሴት ልጅ የሚከለከል ነገር ከሌላት፣ ሀይድ ከሌላት ወይም ደግሞ ኒፋስ ከሌላት፣ እነዚህ 6 ነገሮች ምንድናቸው? የግድ ይሆንባቸዋል። ሙስሊሙ አቅል ጭንቅላቱ ያልታመመ፣ ሶስተኛው ምንድነው ያልነው? ሶስተኛው አቅል ወከዛሊክ ባለቅ አቅመ አዳም የደረሰ፣ ከዛሊክ ቃድር ችሎታ ያለው፣ ከዛሊክ ሙቂም መንገደኛ ያልሆነ፣ ከዛ በኋላ ደግሞ ሴት ልጅ ምን ያልሆነች ሀይድ የሌለባት ወይም ደግሞ ኒፋስ ከሌለባት። እነዚህ 6 ነገሮች የግድ ይሆንባቸዋል፣ የግድ ዋጅብ ይሆንባቸዋል ሲያም ማድረግ። أسأل الله سبحانه وتعالى أن يعيننا على ذكره وشكره وحسن عبادته. الله سبحانه وتعالى كنزي سوج سمتو ጥሩ ተግባር የሚያደርጉ الله سبحانه وتعالى ያድርገን። إن شاء الله ለንግግሩ إن شاء الله እንቀጥላለን። الله سبحانه وتعالى يوفقنا. أسأل الله سبحانه وتعالى أن يعلمنا علما نافعا يالكم إن شاء الله. ትምህርታችን በዚህ እንጨርሳለን። ሰላም አለይኩም ወራህመቱላሂ ወበረካቱ።